ቅዳሜ ምሽት 4 ሰዓት ላይ ቼልሲ ማንቸስተር ዩናይትድን በቤቱ የሚያስተናግድ ይሆናል ማለት ነው። እና እነዚህ ሁለቱ ቲሞች አሁን ላይ ያሉበት ፖዚሽን ወይም ደግሞ ያሉበት ሁኔታ በጣም ምቹ ያልሆነ ነው። ሁለቱም ለቻምፒየንስ ሊግ ስፋት ፋይት የሚያደርጉበት ነው። ዩናይትድ አሁን ላይ 3ኛ ደረጃ የያዘ ሲሆን ቼልሲ ደግሞ አሁን 6ኛ ላይ ነው። ያሳለፈውን 5 ማቾች ቼልሲ አንዱን ብቻ ነው ያሸነፈው። እሱንም 7-0 ያሸነፈው ጨዋታ ላይ ኤፍኤ ካፕ ነበረ። ማንቸስተር ደግሞ ባረገው 5 ማች ላይ 2 ድል 2 አቻና 1 ሽንፈት አለው። አሁን ላይ ዩናይትድም በባለፈው ማች ተሸንፈዋል። ቼልሲም በባለፈው ማች ከሲቲ ጋር በነበረው ተሸንፈዋል። አሁን ላይ በዚህ ቪዲዮ የምናየው ፕሪዲክሽን እንሰጣለን፣ ላይንአፕ እንዲሁም ደግሞ የሁለቱም ዊክነስ እና ስትሬንግዝ የሚሆኑም አድቫንቴጅ እና ዲስአድቫንቴጃቸውን እናወራለን። አንደኛ ለቼልሲ አድቫንቴጁ ቤት ወይም ደግሞ ሆም ስታንፎርድ ብሪጅ መጫወቱ ሲሆን አድቫንቴጁ፣ ሁለተኛ ደግሞ የዩናይትድን ዲፌንስ ድክመት ሊጠቀም ይችላል። እንደነ ጆዋ ፔድሮ እንደነ ኮል ፓልመር እና ስቲቮን ሊጠቀም ይችላል እና እንዲሁም ደግሞ ሚድፊልደርም ደግሞ ዶሚኔት ሊያደርጉ ይችላሉ። አሁን ላይ ካይሴዶ እና ሳንቶስ አቋማቸው ምን ያክል ብዙም ባይሆን ግን ዩናይትድን ሚድፊልድ አሁን ቡሊ ማድረግ ይችሉ ይሆናል። ሌላ ደግሞ ድክመታቸው እነሱ ምንድነው? እሱ አሁን ላይ ያለው አቋማቸው ዝቅ ያለ ነው ከድሮ። ሌላ ደግሞ ምንድነው? እሱ ሴንተር ባኮቻቸው ደከም ያሉ ናቸው። እንዲሁም ደግሞ ዩናይትድ አድቫንቴጅ ደግሞ ስናይ በባለፈው ማችም ቢሸነፍም ግን አሁን ላይ ግን አሪፍ አቋም ያለው ኢቭን ደረጃ ቢሆን አሪፍ ላይ ያለ ሜንታሊቲ ይበልጣል ዩናይትድ። እንዲሁም ደግሞ በኢንዲቪዥዋል ኳሊቲም ደግሞ ይበልጣል። አሁን ብሩኖ ፈርናንዴስ ክሬቲቪቲ ያለው እዛ እንደዚህ አይነት ክሬቲቪቲ ብዙም የለም። አሁን ላይ ብሩኖ ፕሪሚየር ሊጉ 17 አሲስት እና ሌላ ደግሞ ሴት ፒስ ላይ እኛ የተሻለ እና ከነሱ ካዝሚሮ እና ዮሮ አለ። አሁን ላይ ሴት ፒስ እንበልጣቸዋልና ሁለታችንም የሚያመሳስለን ሲቹዌሽን ምንድነው? ሁለታችንም ለቻምፒየንስ ሊግ ስፓት ነው ፋይት የምናደርገው እና የዩናይትድን ላይንአፕ በዚሁ ፕሪዲክት ስናደርግ ጎል ላይ ላሚን ሳላ ራይት ባክ አሁን ላይ ዳሎን እመርጣለሁ። ምክንያቱም ማዘራዊ ባለፈው ማች አሪፍ አልነበረም። ሌፍት ባክ ላይ ሉክሾን እመርጣለሁ። እንዲሁም ደግሞ ሁለቱ የሴንተር ባክ ጥምረት ሚኖሬን ደግሞ ሌኒ ዩሮ እና ኤደን ሄቨን ምናልባት ለኤክስፒሪየንስ ብሎ ካሪክ ሉክሾን ሌፍት ሴንተር ባክ አድርጎ ዳሎ ሌፍት ባክ አድርጎ ማዝራዊ ራይት ባክ ሊያደርግ ይችላል። ነገር ግን እኔ ቢሆን የምመርጠው ኤደን ሄቨን እና ሌኒ ዩሮ ሁለት ሴንተር ባክ። እንዲሁም ደግሞ ወደ ሚድፊልድ ስንመጣ 6 ቁጥር ላይ ካዝሚሮ አለ። 8 ቁጥር ላይ አሁን ኮቢ ከደረሰ ለዚህ ማች ኮቢ እናደርጋለሁ። ነገር ግን ካልደረሰ ኡጋርቴ በባለፈው ማች አሪፍ ፐርፎርማንስ ስላላሳየ ቡርኖን ወደኋላ 8 ቁጥር ስለሆነ ማውንትን ወይም ደግሞ ኩኛን 10 ቁጥር ምናልባት ማውንትን አጫውታሉ 10 ቁጥር። ነገር ግን ሌፍት ላይ ማጫውተው ዶርጉ ከጉዳት ቢመለስም እንኳን ግን ማጫውተው ኩኛ። እንዲሁም ደግሞ ራይት ዊንግ ላይ አንበቦ አጫውታለሁ። 9 ቁጥር ደግሞ ቤንጃሚን ሴስኮን አጫውታለሁ እና ለዚህ ጌም የምሰጠው ፕሪዲክሽን ምንድነው? እሱ ዩናይትድ ያሸንፋል ብዬ ነው የምሄደው። እንዲሁም ደግሞ 2-1 ያሸንፋል ብዬ ነው የምገምተው እና ለሁለቱም በጣም ወሳኝ የሆነ ፖይንት ወሳኝ የሆነ ማች ነው። ሁለቱም ለቻምፒየንስ ሊግ ስፓት ፋይት የሚያደርጉበት ማች ነው። ዩናይትድ ያሸንፋል ብዬ ነው የምገምተው እና የእናንተን ሀሳብ አስተያየትም ደግሞ ጥያቄ የሚሆንባችሁ ነገር ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ የእናንተም ደግሞ ይህን ተጫዋች ነው ማሰለፈው ያ ተጫዋች መግባት የለበትም መትሉም ካለ ኮመንት ላይ ያሳውቁኝ። እንዲሁም ደግሞ የእናንተንም ደግሞ ማን ያሸንፋል እንዲሁም ደግሞ ስኮር ግምታችሁንም ደግሞ ኮመንት ላይ ያስቀምጡ።